ዶሮ ይላል ገና ፍሬንድስ እንግዲህ አሁን ከማለዳው 1 ሰዓት ነው። ይዘናል ሀላባ አርቶ ፍልዋ እየተጓዝን እንገኛለን። እንግዲህ ገና ሳንደርስ እዚህ አካባቢ ራሱ ፍል ነው ውሃውም እንደ መንገድ እንደ መዝጋት ብሏል የሚፈልቃል ማለት ነው እንደ ምንጭ። እስቲ ብቻ የሚገርም ኔቸር ነው ወደዚህ አካባቢ ያለ። ወደ አርቶ ሄድን ነው። አርቶ ስንደርስ እናሳያቸዋለን። የሚገርም ተፈጥሮ የሚገርም ፍልዋ ነው ያለው። ከዚህ የተማይቸዋለሁ ቪዚት ሀላባ እሺ ፍሬንድስ ያው እንግዲህ በማለዳው አርቶ ደርሰናል። ይሄ የምታዩት ነጭ ፓርት ያው እንዳለ እንፋሎቱ ነው። ካሜራውን አዙሪያ ያሳያቸዋል። ሰው እንግዲህ ያው ለጤንነት እንደፈውስም ስለሆነ እዚህ መጥቷል። በሌሊት መጥቶ ይታጠናል ምናምን። እቺ ዛፍ እንግዲህ አሁን እየነጋ ስለሆነ ነው ከአርቶ ፍልዋ ተጠቅማችሁ ወጣችሁ ሻይ ቡና የምትሉባት ቦታ ናት። ይሄ በጠዋቱ አሁን ለምሳሌ ላሳያችሁ ዘይቶን አለ እዚህ ጋር ማለት ነው። ዘይቶን አለ፣ ቡና አለ። ሙሉ ቦታው ነው የሚሞላው። በፎቶ አሳያችኋለሁ። ከዚህ ቤት ያነሳሁት ፎቶ አለ። ከዛ ውጪ እቺ ዛፍ ምርጥ መቀመጫ መናፈሻ ቦታ ናት። ትልቅ ሰዎች አባቶች ይመጣሉ፣ እናቶች ወጣቶች ይመጣሉ፣ ህጻናቶች ይመጣሉ። እስቲ አሁን ፎቶ ላንሳና ላሳያችሁ ካሜራውን ማዙሬ። እሺ በሰላም የሚገኘው አርቶ ፍልዋ ነው። እንቁላላችን እንዴት እንደሚጠበስ እናሳያችኋለን ማለት ነው። በጣም ደስ የሚል ፍልዋ ነው። እናመሰግናለን። እንግዲህ እስቲ እንቁላሏ ስትደርስ እናያለን አትሉ። ለሙከራ ነው አንዷን ያስገባ ነውና እቺንን እንጨርሰና ከዛም በኋላ እናያለን ከበሰለ። ዶሮ ይላል ገና ወደ ጀርባ በኩል ነው የሚሆነው። ይሄ ለዛኛው ፓርክ ግን ብዙ ሰው ግን የሚታጠብበትና ለመቀመጥ የሚመች ቦታ ነው። ከነዛ ክፍሎች እንኳን እዚህ ጋር ለመታጠብ ለመጠቀም ይመታል። በካዋላ እንደምታይ ሴቶች አሉ በብዛት። እንግዲህ ኤሪያው ሰፊ ነው። ይሄ አርቶ ፍልዋ የያዘው ቦታ ማለት ነው። ወደዛ ጋር ስንሄድ नहीं ወደዚህ የቅጠል ነው። አረ የቅጠል ነው። ይሄ ኖርማል ቡና አይደለም። ነው ቅጠል ነው። ቅጠል ነው። ምን መሰለኛ ጋር የሚባለው ምን ማውን ቅጠል ነው። ቅጠል ቡና ነው። በጣም እንግዲህ አብረን ያስታውቃል። በጣም ያንተር ነው። አረ ገለጢኖ ሞ ብለናል በእኛ ገለጢኖ ሞ ባላብኛ አመሰግናለሁ። ምንድነው ገለጥጭናም ይኸው እንደነገርናችሁ አሁን ይኸው ዘይቶና ስንት ነው? ታችኋላ ኮሽሮ አለ፣ ቆሎ አለ፣ ቡና አለ። ሀላባ መጥታችሁ የምታጡት ነገር የለም። እዚሁ ሳሙና አለ፣ ኒያላ ሳይቀር አለ። ይሄ የስልክ ስለሆነ ችግር የለውም። ወይኔ ዳቦ ወደቀች።